አንዳንድ እኮ የመጽሐፍ ቅዱስ ክፍል ጥቅስ ነው እኛ ጋር አይኖርም። ያቺ ሲሮፊን ቃዊት ሴት ኢየሱስ እግር ስር የተንከባለለችው እንኳን በእውነት እንኳን ግሪካዊ ሆነች እንዴ! እኛ ብንሆን ባይዘው ጠቅሱም አይጻፍም። ልጅቷም ተፈወሰች የሚል አይኖርም። እየተንከባለለች እግሩ ስር ስትወድቅ ተሻግሯት ሲሄድ እሷ የምትጠራው ማን ብላ እንደሆነ ታውቃለህ? ኢየሱስ ሆይ አይደለም የምትለው የዳዊት ልጅ ሆይ ማይ ሎርድ ያለችው ጌታዬ፣ ንጉሥ ጌታዬ። እሱስ ጌታ ነዋ፣ መብቱ ነው። ትቷት ሄዳል። ታውቃለህ? ጌታዬ እኮ ነው ያለችው። አንተ ሰው ብትለው አቤት ሊላት እኮ ይችላል። ጌታዬ ስትል ንጉሥ ነው። ፕሮቶኮሉ የኪንግ የፈለገው ብቻ ነው የሚያደርገው። እሷስ ባሪያ ስለሆነች ጌቷ እንዲራራላት ማድረግ ያለባትን ቱ ማክሲመም ነው የምታደርገው። እና መሬት ላይ እየተንከባለች አቧራ በአቧራ እየሆነች ጌታዬ እባክህ ስትል ጥሏት ሲሄድ አይ ጴጥሮስም ገባው ፕሮቶኮሉ። ሲገባው እየተከተለች እንዳታስቸግረን መልሳት አለ። እኔ በጴጥሮስ አልፈርድም፣ መንፈስ ቅዱስ ስላልተሞላ ነው ሰው የማይታገሰው። እየበጠበጠችም ነው መልሳት ሲል ጌታ ኢየሱስ ክርስቶስ ዞሮ እንደ ንጉሥ ነው ያዋራት። እነ ጴጥሮስን እንደሚያዋራው አንቺ ሴት አቤት የልጆችን ለውሾች አልሰጥም ሲላት፣ እሷስ እንትኑ አይሰበርም። ታውቃለህ? የህይወት ስርዓቷን አትሰብረውም። በዚህ የልጆችን ለውሾች አልሰጥም ሲላት ትክክል ነህ። እስቲል ባሪያ ናት፣ እስቲል ጌታዋ ነው። ልክ ነህ። የልጅማ ለውሻ አይሰጥም። ያው ልጆች ሲበሉ ስለሚያንጠባጥቡ ቡችሎቹ በልጆቹ እግር ስር ገብተው ፍርፋሪውን ይበሉታል አለችው። አዲስ ነገር አልነገረችውም። ራሱ የተናገረውን በሌላ መንገድ ያስረዳችው። ምንም አዲስ ነገር አላወራችም። እውነትህን ነው አለችው። አንተ እንዴት አድርገን እናስረዳለን? ረቡኒ ነህ፣ አስተማሪ ብቻ አይደለም፣ አንተ ምንጭ ነህ። ካንተ አፍ ተወጣ የህይወት ስርዓት ሆኖ ይቀጥላል። ድንገት ኢየሱስ ከአፉ የሆነ ነገር ካወራ ፍጥረት በዛ ነው የሚተዳደረው። የእግዚአብሔር ቃል ሆኖ ይኖራል ለዘላለም። ካፉ ይውጣ እንጂ የእግዚአብሔር ቃል ነው። እሱ እግዚአብሔር ነው። ልታስረዳው አትሞክርም ሴት። እሱ ግን አንድ ጥቅልል ነገር ስለሆነ የሚያወጣው መዘርዘር ነው። የልጆችን ለውሾች አልሰጥም ሲል ትክክል። ውሻና ልጅ እኮ እንዴት አድርጎ ማነሩ አይፈቅድም። አንድ ላይ ውሻና ልጅ አይቀመጥም። ግን ልጅ ይገርምሃል አለች። ራሱ ነው ልጆች ያለ እኮ እነ ጴጥሮስም የበሰሉት ከሐዋርያት ሥራ ምዕራፍ 2 በኋላ ነው እንጂ ያንጠባጥቡ ነበር። ሲበስሉ እኮ እሞትልሃለሁ ያለው። ማቹር ካላረገ እኮ ልጅ እኮ በትንሽ ነገር ይሸወዳል። አለ ኢየሱስ የሞተ ቀን እኮ ብቻውንም አይደለም አይደል? ጴጥሮስ ሰብሰብ አድርጎ ነው ባክ ያደረገው። አንድ አራት ይዞ በቃ ይዞ አልተነሳም ማለት ነው። በቃ እንሂድ ባክ። የልጅነት ባህሪ ነው። እና ያንጠባጥባሉ አለችው። ልጅ ትንሽ ነው ይበላው፣ 25% አይጎርስም፣ በሙሉ ነው የሚወድቅ። ምግቡ አንድ አይነት ነው፣ የሚበሉበት ቦታ ነው የሚለያየው አለችው። እኔ ግሪካዊት ነኝ፣ እናንተ አይሁዳውያን ናችሁ። አዎ እንትኑ ነው የሚለያየው። እነሱን ቀጥታ አንተ ታገኛቸዋለህ፣ እኛ በእነሱ ስር የሚንጠባጠበውን አቋርጠን ገብተን ለቃቅመን እንወጣለን አለችው። ከመስቀል በኋላ መፈወስ የነበረባት ግሪካዊት ከመስቀል በፊት ተፈወሰች። ሰብራው ገባች። ታውቃለህ? ኪዳን የባርነት እንትኗ እኮ ነው። ታውቃለህ? የመገዛቷ ዝቅታዋ፣ ትህትናዋ ኢየሱስ እንዴት ይለፋት። ክብር ለኢየሱስ ይሁን።